እንደምን አላችሁልን? ሁሉ ሰላም ነው? ዛሬም አንጠራጠርም በብዙ እየጀገናችሁ እየጎበዛችሁ እንደሆነ ቻፕተር ቱን ይዘንላችሁ መጥተናል። ከዛ በፊት ግን ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ በቴሌግራም አድራሻችን ደግሞ እንድታገኙን ቲኤንቲ ኢትዮጵያ ብላችሁ ታገኙናላችሁ። የሚያስፈልጋችሁን ጥያቄ የሆነባችሁ ነገር እንድታሳውቁን ይሁን። ቀጥታ ወደ ክላስ እንሄዳለን። ሰው የዛሬው ትምህርታችን የሚሆነው ቻፕተር ቱ ነው። ቻፕተር ቱ ስለምንድን ነው የሚሆነው? ማትሪክስን ዲተርሚናንት። ሰው አሁን ባለፈው ቪዲዮ ላይ እንዳየነው ከስክራች ነው የምናየው። ከስክራች የተነስተን ወደ አፕሊኬሽኑ እንሄዳለን። ሶ ማትሪክስ ማለት ምን ማለት ነው የሚል ሀሳብ ከመጣ ኢትስ ሬክታንጉላር አሬንጅመንት ኦፍ ኤ ነምበር ነው። ሬክታንጉላር አሬንጅመንት ኦፍ ኤ ነምበር ማለት ለምንድን ነው ሬክታንጉላር አሬንጅመንት ኦፍ ኤ ነምበር ብቻ ሆኖ የተገለጸው? የራሱ አፕሊኬሽን አለው። ላይክ ማትሪክስ በብዙ የትምህርት ዘርፎች ላይ የራሱ የሆነ አፕሊኬሽን አለው። ለምሳሌ በኮምፒውተር ግራፊክስ ላይ፣ ኢንጂነሪንግ ላይ፣ ኢኮኖሚክስ ላይ፣ ዳታ ሳይንስ ላይ፣ ሮቦቲክስ ላይ እንደዛ በኮምፒውተር ቪዥንም ማለት ነው። ሶ ከዲፊኒሽኑ ስንጀምር እዚህ ጋር ሬክታንጉላር አሬ ኦፍ ኤ ነምበር ኦፍ ዘ ፎርም በዚህ መልክ የተቀመጠ ማትሪክስ ተብሎ ይጠራል። ይሄ ማለት የምን ኮምቢኔሽን አለው? ማትሪክስ በራሱ ኮለምን እና ሮ የሚባል ሀሳብ አለ። እሱን ወደ ማየት እንሂድ። ለምሳሌ ይሄ ቁጥር ኤ እኩል ይሆናል እንደ ብራኬት ኮማ ሳይኖርበት ነው የሚደረደረው ኤ 11 ኤ 12 ኤ 13 እያለ ኤ 1 የሚል ሀሳብ ይመጣል። ይሄ ታስታውሳላችሁ። ሮ ማለት ሮ እና ኮለመን የሚባል ሀሳብ አለ። ሮ ረድፍ እና ተርታ ማለት ነው። ለምሳሌ ተርታ ማለት ይሄ የመጀመሪያው ተርታ፣ ሁለተኛው ተርታ፣ ሶስተኛው ተርታ፣ ከዛ ይሄ የኤም ተርታ ማለት ነው። ሶ ረድፍ ደግሞ የምንለው ኮለመን ቨርቲካል አሬንጅመንት ማለት እንደዚህ የሚጻፉ ኤክስፕሬስ የሚደረጉ። ለምሳሌ ኤ የሚባል አንድ ማትሪክስ በዚህ ፎርም ቢጻፍ 4 5 3 4 2 እንደዚህ ተብሎ ቢጻፍ ይኸውላችሁ ይሄ ስንት ኮለመን አለው ማለት ነው? 3 ኮለመን አለው። ኮለመን ማለት ወደ ታች ስንት የተደረደረ ማለት ነው? 3 የተደረደረ፣ ወደ ጎንስ 2። ስለዚህ ይሄ መጀመሪያ በምኑ ነው የሚጀምረው? በረድፉ ወደ ጎን ወዳለው። ይሄ ማለት ኮለመን ወደ ታች ሆኖ ይሄ ሮ ይባላል። ሮው 2 ወደ ጎን ስንት አለው? 2 በስንት የሆነ ማለት ነው? በ3 የሆነ ማትሪክስን ብለን ኤክስፕረስ እናደርጋለን። ሰው አሁን ለማየት የምንሞክረው ስክራቹን ብቻ ነው። አፕሊኬሽኑ በጣም ነፍ ነው። መጀመሪያ ላይ ልነግራችሁ እንደሞከርኩት ሰው በዚህ ፎርም የተጻፈ where each aij is an element of real number። aij ማለት እያንዳንዱ እነዚህ ቁጥሮች ማትሪክስ ውስጥ ያሉ እነዚህ ቁጥሮች an element of ምን መሆን አለባቸው? real number መሆን አለባቸው። is called ማትሪክስ ይባላል። እንዴት የተጻፈ? በሬክታንጉላር አሬንጅመንት በዚህ ፎርም የተጻፈ ኮለመን እና ሮ ያለው aij an element of r የሆነ እያንዳንዱ የሱ ኤሌመንት ሪል ነምበር የሆኑለት ማለት ነው። ምን ይባላል? ማትሪክስ ይባላል። ሶ ኖቴሽን ማለት ደግሞ ጀስት በአብሪቬሽን እንዴት እንደሚጻፍ ነው። ይሄ እንዴት ይጻፋል? ኤ እኩል ይሆናል ኤ አይ ጄ ምንና ምን ያለው ምን ይቀድማል? ሮ ይቀድማል። በኤም ሮ ያለው ኤም ሮ ማለት 2 ረድፍ ሊሆን ይችላል፣ 3 ረድፍ ሊሆን ይችላል። ኮለመን ማለት ደግሞ እንደዚህ ተርታ ኤን ተርታ ማለት ነው። ጀስት ለመለያየት ያህል በዚህ ፎርም የተሰጠ አብሪቬሽን ኦፍ ማትሪክስ ነው። ሶ ይሄ ኤ ሃዝ ሳይዝ ኦር ኦርደር ኤም ባይ ኤን ብለን እንጠራለን። ለምሳሌ ይሄ ምንድነው? ማትሪክስ ነው ብለናል። ይሄን ስንበታት ነው ይሄ ስንት እንደሆነ ካወቀን ኤግዛምፕል ላይ ዳይሬክት ሁሉንም እናያቸዋለን። ጀስት ስንት ሮ እና ስንት ኮለመን እንዳለው ካወቀን የኤን እና የኤም እንትን ሮ እና ኮለመንን ኤክስፕሬስ የሚያደርገው ሳይዝ ተብሎ ይጠራሉ። እነዚህ ሶ በዚህ ፎርም ነው የሚጻፈው። በኤም ታይምስ ኤም ክሮስ ኤን የሚባል ሳይዝ ያለው ማትሪክስ ነው ብለን ባጭሩ መጻፍ እንችላለን። ሶ ከዚህ ውስጥ ኤም ምን ነው የሚያሳየው? ኤም ማለት የረድፍ የተርታውን ተርታ አነሳስ ወደ ጎን ሆሪዞንታል አሬንጅመንቱን ነው የሚገልጸው ሮ ማለት ነው። ኤን ደግሞ ምንድን ነው የሚገልጸው? ኮለምን ረድፉ ስንት ረድፍ አለው የሚለውን ነው የሚገልጸው። ምሳሌ ይሄኛውን እንውሰድ። ለምሳሌ ኤ በዚህ ፎርም በምን ፎርም ነው የተጻፈው? ይሄ በሬክታንጉላር አሬንጅመንት ኦፍ ኤ ነምበር ነው። ሶ ምን ማለት እንችላለን? ማትሪክስ ማለት እንችላለን። ሶ ተርታው ስንት የሆነ እና ረድፉ ስንት የሆነ። ተርታው ስንት የሆነ የመጀመሪያ አንድ መስመር ላይ አለ፣ 2 መስመር ላይ አለ። ስለዚህ ስንት መስመር አለው? 2 መስመር አለው። ይሄ ምን ይባላል? ሮ ይባላል። ስንት ተርታ? 2 ተርታ። 2 ተርታ በስንት ረድፍ? 1 ረድፍ፣ 2 ረድፍ፣ 3 ረድፍ፣ 3 ረድፍ። አያችሁ? ሶ ይሄ ማትሪክስ ይባላል። ምንና ምን የሆነ ማትሪክስ ነው?
ሮ 2 የሆነ ኮለምኑ ደግሞ 3 የሆነ እዚህ ጋር ሮ ብለን ቅድም ሮ ላይ ኤክስፕረስ የሚያደርግልን ኤም ነው ብለን ያልነው የኤም ቁጥር ኤም ለምሳሌ እዚህ ጋር ስንት ነው ማለት ነው? ኤም ማለት ሮ ማለት ነው። ተግባብተን ሰው ሮ ከኤም ጋር እኩል ከሆነ ረድፉ ስንት ነው? እንደዚህ ተርታው ስንት ነው ብለን ካለን ወደ ጎን ኤሙ 2 ነው። ኤምናችን ደግሞ ምንድነው? ኮሎመንን ነው የሚገልጽልን ማለት ነው። ኮሎመናችን ደግሞ እንደዚህ ረድፉ ስንት ነው? 3 የሆነ ማለት ነው። ሰው በዚህ መንገድ ማትሪክስ ምን እንደሆነ ባጭሩ ማየት እንችላለን ማለት ነው። እያንዳንዱ ማትሪክሶች የራሱ የሆነ አሬንጅመንት አለው ብለናል። ሰው አንድ ማትሪክስ ነው የሚባለው ምን ሲሆን ነው? ሬክታንጉላር አሬንጅመንት ኦፍ ነምበር ሲሆን ነው። ከዛ ውስጥ ምንና ምን አለው? ረድፍና ተርታ አለው። ላይክ ኮለመንና ሮ የምንለው ማለት ነው። በጣም አሪፍ ሰው በረድፍ እንደዚህ የተደረደሩና በተርታ እንደዚህ የተደረደሩ ቁጥሮች ማትሪክስ ብለን ካልናቸው የራሳቸው የሆነ እያንዳንዱ ቁጥሮች የራሳቸው መለያ ቁጥር አላቸው። ለምሳሌ ይሄን እንደ ኤግዛምፕል እንደ ምሳሌ ይሄን ብንወስድ ላይክ ማትሪክስ ኤ እኩል ይሆናል እንደ ብራኬት ወደ ሮ 2 3 4 ሌላኛው ሮ ደግሞ -3 -4 እና 5 ሶ ይሄኛው የማትሪክስ ኤ ስንተኛው አባል ነው፣ ስንተኛ ተርታ ስንተኛ ረድፍ ላይ ያለ ነው የሚለውን ደግሞ ማወቅ አለብን። ስንተኛው ኮለመን ስንተኛው ሮ ያለው መሆን ማወቅ አለብን ማለት ነው። ሶ ይሄ እዚች ጋር ስንመጣ የመጀመሪያው ምንድነው? ወደ ጎን ምንድነው ብለናል? ሮ ነው ብለናል። ስንተኛ ሮ ነው ይሄ? አንደኛ። ለሶስቱ ስንተኛ ሮ ነው? አንደኛ ሮ ነው። በጣም አሪፍ ሶ ይሄ ደግሞ ወደ ታች ስንተኛ ኮለመን ነው? ስንተኛ ረድፍ ነው? የመጀመሪያው። ኦ በጣም አሪፍ 2 የመጀመሪያ ምን ሮ፣ ከዛስ የመጀመሪያ ምን ኮለመን። አያችሁ ይሄ ቨርቴክስ A11 ይባላል። A11 ማለት የመጀመሪያው ሮ የመጀመሪያው ኮለመን። በጣም አሪፍ። ስለዚህ እቺኛዋ 3 ብናወራስ የመጀመሪያው ምን ሮ፣ ከዛስ ይሄ ስንተኛ ኮለመን ነው? ሁለተኛ ኮለመን። አሃ ምን ይቀድማል ብለናል? ሮ ይቀድማል ብለናል። ሮን አስቀድመን ነው የምንጽፈው ሁሉ ጊዜ። ሮ ማለት እንደዚህ ተርታ ማለት ነው። በጣም አሪፍ። እቺኛዋ ምን ተብላ ትጠራለች? ኤ እንጽፍና እቺ ስሞል ዲኖት ለማድረግ ነው። የመጀመሪያው ሮ ስንተኛ ረድፍ? ሁለተኛ ረድፍ A12 ትባላለች ማለት ነው። ሶ A11 ከተባለ ስንት ነው? እቺ 2 ናት። A12 ከተባለስ የመጀመሪያው ሮ ሁለተኛው ኮለመን። አያችሁ እንደዚህ አስምረን እቺን መያዝ ማለት ነው። በጣም ጥሩ። እዚህ ጋር ደግሞ ሌላ ቁጥር አለን ያልተጻፈ 4 ማለት ነው። ሶ የመጀመሪያው ምንድነው? ሮ ነው። በጣም አሪፍ A1 ነው ስቲል። ሶ ይሄኛውስ ስንተኛ ረድፍ ነው? አንደኛ ረድፍ፣ ሁለተኛ ረድፍ፣ ሶስተኛ ረድፍ። እቺን 4ን የምናገኝበት ማለት ነው። ኦ 3 አንደኛ ሮ ሶስተኛ ኮለመን እኩል ይሆናል 4 ብለን እንሰይ ማለት። አሁን የመጀመሪያዎቹን ሁሉንም ጨረስን። ምክንያቱም አንድ ኮለመን ወሰድን፣ አንድ ሮ ወሰድን፣ ሶስቱንም ኮለመኖች ጨራረስን። የሚቀረን የትኛው ነው? ሁለተኛው። ይኸው ከዚህ ዝቅ አለን አይደል? ሰላም ነው። እንቀጥል። ሰው እቺን ስለዚህኛው -3 እናውራ። እቺኛው -3 ማለት ስንተኛ ሮ ላይ ነው ያለችው? ሁለተኛ ሮ ላይ ነው ያለችው። አያችሁ ስንተኛ ተርታ ላይ ነው ያለችው? አንደኛ ተርታ፣ ሁለተኛ ተርታ። ሶ ኤ ምንልና ኤ2 ሁለተኛ ሮ። ሶ ስንተኛ ኮለመን? የመጀመሪያ ረድፍ ላይ ማለት ነው። ሶ አንድ እንላለን። ሶ አንደኛ ሮ ሁለተኛ ኮለመን ማንን ነው የሚያመለክተው? -3። በጣም አሪፍ። አሁንም ሁለተኛ ሮአችንን አልተውንም። ኤ2 በዚህ ዘርፍ ሆኖ አሁን ስለ 4 ስለ -4 ነው የምናወራው። ስንተኛ ረድፍ? ሁለተኛ። በጣም አሪፍ። ሶ የምትቀረን ማናት? ብቻ 5 ናት። ሶ ኤ ሁለተኛ ሮ 2 ከዛ ስንተኛ ኮለመን? ሶስተኛ ኮለመን። ኤ2 3 ስንት ናት ማለት ነው? 5 ናት። ሶ ማትሪክስ ላይ ሮና ኮለመናቸው የእያንዳንዱ ኤሌመንቶች ማለት ነው በዚህ ፎርም ነው የሚገኙት። ሶ እሺ ኤ እኩል ይሆናል ኤ አይ ጄ ኢን ዘ ብራኬት ኤም ታይምስ ኤን የሚባል ኤም ምንድን ነው? ሮ ነው የሚያመለክትልን። ኤን ምንድን ነው የሚያመለክትልን? ኮለመናችንን ነው የሚያመለክትልን። ሶ እቺ አይ ማለት ይኸው እቺ አይ ማለት ከአንድ ላይክ ለማትሪክስ ከዜሮ ምናምን የሚጀመር ነገር የለም። የመጀመሪያው ኤሌመንት ተብሎ እንደሚነገረው ሁሉ ከአንድ ነው የሚጀምረው። ሶ ኤም ደግሞ ማናት? የመጨረሻኛዋ ማለት ናት። የመጨረሻው ኮለመን ማለት ለዚህኛው ስንት ነው? አንደኛ ኮለመን፣ ሁለተኛ ኮለመን፣ ሶስተኛ ኮለመን በኤን ጊዜ።
ኤምን የምንጠቀም ከሆነ ሮ አንደኛ ሮ ሁለተኛ ሮ ማክሲመም እዚህ ጋር ኤም ስንት ትሆናለች ማለት ነው? 2 ትሆናለች ማለት ነው። ለብዙ እነዚህ ለምሳሌ እነዚህን ቁጥሮች ብንወስድ A11 ምን ማለት ነው? የመጀመሪያው ሮ በዚህ መስመር ከዛስ የመጀመሪያው ኮለመን። A12 ምን ማለት ነው? የመጀመሪያው ሮ ስንተኛ ኮለመን? ሁለተኛ ኮለመን። ለምሳሌ A1 ማለት ምን ማለት ነው? የመጀመሪያው ሮ እቺ አንድ ቁጥር ኤንስ አናቅም ኤንኛው ኮለመን። በጣም አሪፍ። እዚህ ጋር ብንመጣስ ለምሳሌ እንዲህ እየተደረደረ ይሄ ኤም የሚባል ቁጥር ነው። ከዛስ የመጀመሪያ ኮለመን እቹ አንድ እዚህ ጋር ስንመጣስ የኤም ሮ ነው። ስንተኛ ኮለመን ነው? ኤን የሚባል ኮለመን ነው። ይሄ ማትሪክስ ምን ማለት ነው? ኤም በኤን የሆነ ማትሪክስ ማለት ነው። ኮለመንና ሮ በዚህ የእያንዳንዱ ኤለመንት ቫልዩ ደግሞ እንደዚህ አድርገን ማግኘት እንችላለን። ፕሪፈርን ኤግዛምፕሎችን እንሰራለን። መልካም ስለ ማትሪክስ ምንነት አይተናል። ማትሪክስ በራሱ ምን አለው? የራሱ የሆነ ኤለመንት አለው። ሮ እና ኮለመን የሚባል ነገር አለ። ሮ ምንድን ነው? ተርታ ነው። ኮለመን ደግሞ ረድፍ ነው። ይሄን ካለን ባለፈው አሁን ከጀነራል ዴፊኒሽን ተነስተናል። አሁን ደግሞ ስለ ኢቫሉዌት የምናደርገው አንድ ማትሪክስ ብቻ አይደለም። ላይክ ማትሪክስ ኢነሰንስ አንድ ማትሪክስ ነው። እዚህ ጋር ማትሪክስ ብሎ ሲል ብዙ ማትሪክሶችን ላይክ ፕሉራል ፎርም መሆኑን እንታውቁ ነው። ኢኳሊቲ ኦፍ ማትሪክስ ምንድን ነው የሚለውን ሀሳብ ደግሞ ሁለት ሀሳቦችን ይዘናል። ምንና ምን? ማትሪክስ የራሱ የሆነ ሬክታንጉላር አሬንጅመንት ኦፍ ኤ ነምበር ነው። ከዛ ላይ ደግሞ ምንና ምን የሚል ኮር ሀሳብ አለው። ሮ እና ኮለመን የሚል ሀሳቦች አሏቸው። ሮ ወደ ጎን ያሉ መስመሮች፣ ኮለመን ደግሞ ወደ ታች እንደዚህ ረድፍ ማለት ነው። ይሄን ካለን ቱ ማትሪክስ አር ሴድ ቱ ቢ ኢኳል ማለት ሁለት ማትሪክሶች እኩል ናቸው ብለን የምንለው አንድ መሰረታዊ ማሟላት ያለባቸው ነገር አለ። እሱም ምንድነው? ኢፍ ኤንድ ኦንሊ ኢፍ። አያችሁ ላይክ ኤ እና ቢ ማትሪክስ ኤ ራሱን የቻለ ማትሪክስ ቢ ራሱን የቻለ ማትሪክስ እኩል ናቸው ብለን የምንለው ኢፍ ኤንድ ኦንሊ ኢፍ ይሄ ከተሟላና ከተሟላ ብቻና ብቻ ነው። ምንና ምን? ኤ እና ቢ ምን ካላቸው ሃቭ ዘ ሴም ሳይዝ። ዘ ሴም ሳይዝ ምንና ምን ነው የሚያመለክተው? ዘ ሴም ሳይዝ ኮለመን እና ሮውን ነው የሚያመለክተው። የመጀመሪያው ኮንዲሽን ነው። ሁለት ማትሪክሶች ተመሳሳይ ሮው እና ተመሳሳይ ኮለመን ነምበራቸው ተመሳሳይ ሆነ ማለት እኩል ናቸው ማለት አይደለም። ግን ሁለተኛው ምን እንደሚለው ኤንድ ይላል። እዚህ ጋር ኤንድ እንልና all their corresponding ማለት የአንደኛው ሮ ለምሳሌ A11 የኤ የማትሪክስ ኤ የመጀመሪያው ሮ የመጀመሪያው ኮለመን ከB11 ጋር እኩል ከሆነና ከሆነ ብቻ ነው። አያችሁ corresponding entries are equal። እያንዳንዱ እኩል ሮ እና ኮለመን ብቻ መኖራቸው ሳይሆን እያንዳንዱ ኤንትሪዎቻቸው ተመሳሳይ ወይንም እኩል ከሆነ ነው። በጣም አሪፍ። ለምሳሌ ይሄን ምሳሌ እንውሰድ። ይሄ ማትሪክስ ኤ ይባላል። ባለ ስንት ነው? ስንት ሮ አለው? ወደ ጎን ቁጠሩልኝ። 1 2 1 2 2 ክሮስ ማለት እቺ የዚህን መሻገር ማሳያ ናት። 2 ሮ አለው። ባለ ስንት ኮለመን ብሎ ለመናገር ደግሞ ምኑን ነው የምንቆጥረው? ከላይ ወደ ታች 1 2። በጣም አሪፍ። ይሄ 2 በስንት ነው? 2 በ2 ነው። ቢ ደግሞ ወደ ጎን 1 2 2 ክሮስ 1 2። የተግባባን ነው? ሰላም ነው? እሺ ሲ ላይ ደግሞ እንቀጥል። ይሄ ሮዋችን ስንት ነው? ሮ ማለት ቁጥሩ ከተደረደረበት ተርታው ማለት እኮ ነው። ወደ ጎን ይኸው 2 3 ብሎ እንደ አንድ ረድፍ እንደ አንድ ተርታ መውሰድ ማለት ነው። ይሄው 1 2 2 በስንት ወደ ታች ደግሞ 1 2 ሁሉም 2 በ2 ነው። 2 በ2 ነው። ምንና ሟላ? ይሄ the same size in essence ኮለመን እና ሮዋቸውን ተመሳሳይ ነው። ግን ኢኳል ለመባል አያችሁ፣ ኢኳል ለመባል their corresponding entries እኩል መሆን አለባቸው። corresponding entries ማለት ነው ይሄ የመጀመሪያ 2 ከዚህ ጋር እኩል መሆን መቻል አለበት። ይሄ ብቻ አይደለም፣ ይሄም ከዚህ ጋር እኩል መሆን መቻል አለበት። ይሄስ ከዚህ ጋር እኩል መሆን መቻል አለበት። ይሄስ ከዚህ ጋር እኩል መሆን መቻል አለበት። በዚህ ሁኔታ ኤ እና ቢ ምንድን ናቸው? እኩል ናቸው። ግን ቢ እና ሲን ቼክ ደግሞ እናድርግ። የመጀመሪያው ኢንትሪ ማለት ይሄ የቢ የመጀመሪያው ሮ
የመጀመሪያው ኮለመን አያችሁ፣ እቺ B11 የምትባለው ኤስ እቺ ደግሞ የቢ የመጀመሪያው ምን የመጀመሪያው ሮ ወደ ጎን ስንተኛው ኮለመን ሁለተኛው ኮለመን አያችሁ። ሶ ሁለት እዚህ ጋር ሁለት ኦ እኩል ነው። እዚህ ጋር 3 ከዚህ ጋርም እኩል ነው። እቺ ጋር 3 ከዚች ጋርም እኩል ናት። እቺ 4 እና እቺ ኔጌቲቭ 4 አይመሳሰሉም። ሶ they are not the same አያችሁ፣ ኢኳል አይደሉም ኮረስፖንዲንግ ኢንትሪያቸው። ይሄ ማለት ሁለተኛው ሮ ከሁለተኛው ኮለመን ጋር ሁለተኛው ሮ ከሁለተኛው ኮለመን ጋር እኩል ስላይደለ ኤ እና ቢ እኩል ናቸው። ቢ እና ሲ ግን እኩል አይደሉም ብለን እናልፋለን። ሶ እዚህ ጋር አንድ ሐሳብ ደግሞ እቺን ጥያቄ እንሰራለን። ምን ይለናል? ፋይንድ ኤም ኤን ኤንድ ፒ ሰች ዛት ይለናል። ሶ ሁለት ማትሪክስ የተሰጠን እዚህ ጋር አለ። ምን የሚል ነው? ይሄ የመጀመሪያው እንደ አንደኛው A11 ነው አድርገን የምንወስደው። ይሄስ የመጀመሪያው ሮ ሁለተኛው ኮለመን፣ ይሄስ ሁለተኛው ሮ የመጀመሪያው ኮለመን፣ ይሄስ ሁለተኛው ሮ ሁለተኛው ኮለመን። ሶ እኩል ናቸው ተብለናል። እኩል ናቸው ማለት ይኸው እዚህ ጋር ያለው ስንት ባለ ስንት እንደሆነ ቼክ እናድርግ። ስንት ሮ አለው? ሁለት ሮ በስንት በሁለት ኮለመን። በጣም አሪፍ። ይሄስ ወደዚህ 2 1 2 ወደዚህስ 1 2 ሶ ሁለት በሁለት ነው። ሮአቸውን ኮለመናቸውም እኩል ነው። ተግባብተናል። አሁን የሚቀጥለን ምንድነው? እኩል ይሆናል ብሎ ካሉ እያንዳንዱ ኢንትሪ ከኮረስፖንዲንጉ ጋር እኩል መሆን መቻል አለበት። ሶ ኤም ስኩዌር ፕላስ 2 ከማጋ እኩል መሆን አለበት ከ6 ጋር። ምክንያቱም የመጀመሪያ ወደ ጎን ሁለተኛ ከዚህ ጋር እኩል መሆን መቻል አለበት። ሶ እዚህ ጋር ምን እንጽፋለን? ኤም ስኩዌር ፕላስ 2 እኩል ይሆናል ከማጋ ከ6 ጋር። ኤም ስኩዌር እኩል ይሆናል እቺን ሁለት ወደዚህ እናመጣለን። 6 ሲቀነስ 2 4። ኤምን ብቻ ለማስቀረት ስኩዌር ሩት ኦፍ 4 ስኩዌር ሩት ኦፍ 4 ማለት ፕላስ ኦር ማይነስ 2። ኤም ስንት መሆን ይችላል? 2 ማይነስ 2 መሆን ይችላል። ሶ ከዚህ ውስጥ ደግሞ እቺ 3 ከዚህ ከ2 ፒ ማይነስ 3 ጋር እኩል እናደርጋለን። 3 እኩል ይሆናል 2 ፒ ማይነስ 3። ሶ እቺን 3 ወደዚህ ከማይነስ 3 ወደዚህ ስናመጣ 3 ፕላስ 3 ትሆናለች እኩል ይሆናል 2 ፒ። ይሄ ስንት ይሆናል? 6 3 ሲደመር 3 ማለት ነው እኩል ይሆናል 2 ፒ። የፒ ዋጋ ስንት ነው? ኦቨር 2 ስናደርግ 3። የፒ ቫልዩ ስንት ነው ማለት ነው? 3። እዚህ ውስጥ ስንተካ ለምሳሌ 2 ሲባዛ ፒ 3 ነው ብለናል። 2 ሲባዛ 3 6 ሲቀነስ 3 ከዚህ ጋር ይመሳሰላል። ኤም ፕላስ ኦር ማይነስ 2 መሆን ይችላል ብለናል። እዚህ ጋር 2 ስንተካ 2 ስኩዌር 4 ሲደመር 2 6 ከዚህ ጋር እኩል ነው። ማይነስ 2 ስናስገባስ ማይነስ 2 ዘ ሆል ስኩዌር 4 ሲደመር 2 6 ከማጋ እኩል ነው ከዚህ ጋር። ሶ እቺ 4 ከዚች 4 ጋር እኩል ናት። የሚቀረን ምንድነው? ኤንን ቫልዩ ኤንን ለማግኘት ኤን ማይነስ 3 እኩል ይሆናል ከማጋ ከአንድ ጋር። ሶ ኤን እኩል ይሆናል 1 ሲደመር 3 ኤን እኩል ይሆናል 4 ማለት ነው። ሶ በኤን ቦታ 4 እዚህ ብንተካ 4 ሲቀነስ 1 1 ከዚህ ጋር። ሶ ለእያንዳንዱ ኢንትሪ ተመሳሳይ ነው። the same ሮ እና ኮለመን አላቸው ማለት ነው። ሶ ኢኳሊቲ ኦፍ ማትሪክስ በዚህ ወይ መስራት እንችላለን። የተከበራችሁ የቲኤንቲ ቤተሰቦች ትምህርቱን ጥሩ እንዳገኛችሁ ተስፋ እናደርጋለን። ጥያቄ ካላችሁ እንድታሳውቁን ይሁን። የዛሬው ክላሳችን በዚህ ያበቃል። ጥያቄ አስተያየት ካለ እንዳትረሱ ቲኤንቲ ኢትዮጵያ ቴሌግራም ቻናል ላይ እንድታሳውቁን ይሁን። ሰብስክራይብ ሼር ማድረግ እንዳትረሱ። እንወዳችኋለን።